ሰላም ሰላም የሀገሬ ልጆች እንዴት ናችሁ? አማን ናችሁ ወይ? አሁን እንጀራ እንዴት አድርገን የምንጋገረው ገጠር የምንቀመጠው ሰዎች ማለት ነው። እንጀራ የሀገራችን እንዴት አድርገን የምንጋግረው ላሳያችሁ ነው ማለት ነው። እና ሸር፣ ሰብስክራይብ፣ ላይክ በማድረግ ሸር አይከፈለውም፣ አብረን እንደግ ማለት ነው ወገኖቼ። እና እንደዛ ይመስላል ላሳያችሁ ነው ማለት ነው። ይሄው እንደዛ ይሆናል ማለት ነው። ከዛ በኋላ እንከድነዋለን ይሄ ማለት ነው። ይሄ ይመስላል ማለት ነው። ስትከፍቱ ደግሞ በካራ ነው በሰክን ነው እንደዛ አድርጎ። ከዛ በኋላ ጉጦት ደግሞ እሳት እንዳይበላችሁ ማለት ነው። ይሄው እንደዛ ይመስላል። ይሄ ደግሞ አልወጡ ነው። ሙሉ ቀን ነው የዋለው ማለት ነው። ፀሐይ የመታው ወቅቷል ማለት ነው። እና እንደዛ አድርጋችሁ ኮኮቡዝ እንጀራ ይሻላል ማለት ነው። ይሄው እንጀራው ይሄ ይመስላል። በጣም ነው ደስ የሚለው። ኮኮቡዙ በጣም ይሻላል። ይሄው ላሳያችሁ ማለት ነው። ይሄው አሁን እየበሰለ ነው ማለት ነው። እና ቤተሰብ እንሆን ወገን ላይክ እያረጋችሁ ማለት ነው። ኑሯችን ደግሞ ይሄ ይመስላል። ህዝባችን ውስጥ ማለት ነው። ያው በረሃ ነው የምንኖረው። ተመስገን ፈጣሪ ነው። ዋናው በሰላም መኖር ነው። ይሄው እንደዛ አድርጋችሁ እንጀራ ሞክሩ ማለት ነው። እና ኮኮቡዝ ይሻላል ከሸባት ማለት ነው። አሁን እየበሰለ ነው። ትንሽ ቆይተን ነው የምናወጣው ማለት ነው። ኖሮ ገጠር እንደዛ አድርገን ነው የምንኖረው ማለት ነው። ቦተሎ ትንሽ ጠብቀን ነው የምናወጣው። እየጠበቁ ነው ማለት ነው። እስኪ እንከፍተዋለን። ይሄ እሳት እንዳይበላች ነው። ይሄው እንጀራውን ይሄ ይመስላል ማለት ነው። መብራት የለውም ማታ ስለሆነ አሁን ማለት ነው። እና እንደዛ አድርጎ ሞክሩ፣ ገጎሩ